ሰላም ዩቱብ ቴዲ ነኝ። ዛሬ ባበደ ቪዲዮ መጥቻለሁ። ያለው ሳይንስ ሙዚየም ውስጥ ነው። ሁለት ነገሮችን አሳያችኋለሁ። ሳይንስ ሙዚየምና አምፊቲያትር የሚባል አለው። ትልቅ ስክሪን ያለው እሱን እናያለን። እስከዛው አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አብራችሁን ቆዩ። ሳይንስ ሙዚየም ተገኝቷል። ምን ልታረግ ተገኘ ካላችሁ ባበደ ነገር አለ። እንግዲህ ለማታውቁ ሳይንስ ሙዚየም ያለው ከቤተ መንግስት አጠገብ ነው ያለው። ከቤተ መንግስት ፊት ለፊት እየመጣችሁ ጎብኙ ይላሉ። እና በዚህ ሙዚየም ውስጥ የተለያዩ አይምሯችሁን በቃ ዋይድ አድርጋችሁ በተለይ ልጆቻችሁን ካመጣችሁ የፈጠራ ችሎታ ያላችሁ ልጆቻችሁን ካመጣችሁ ኢንስፓየር ይሆናችኋል እዚህ ቦታ ላይ መገኘታችሁ ብቻ ማለት ነው። የኤርላይንሶቹ አለ ቦይንግ የገነባቸው አውሮፕላኖች አሉ። የኢትዮጵያ አውሮፕላን አለ። የኢትዮጵያ አውሮፕላን ደግሞ ሚስጥር ነው። ይሄ የተሰየመበት ስም አለ። በሀገራችን መሪ በሆኑት ከአንዳቸው በሆኑት የተሰየመ ነው። ይሄ ሚስጥር ነው። በኋላ ላይ ያሳያችኋለሁ። አምፊቲያትሩ ደግሞ ሊደርስ 30 ደቂቃ ይቀረን። በዛውም ቶሎ አሳያችሁና እዛ እንገባለን። እዛ ያለውን ቆይታችን ደግሞ አይተን እንጨርሳለን ማለት ነው። ስለዚህ እስከ አብረን እሺ። ዩቲዩብ እንግዲህ እንደምታዩት የመጀመሪያ ክፍል ላይ ስንገባ ስለ ኤአይ ኢትዮጵያን ኤአይ ጀነሬት መቼ እንደተደረገ ምን እንደሚሰራ በውስጡ እሱንም ዲስፕሌይ ያደረጉበት ቦታ ነውና ዲስፕሌዩ ግን በጣም ነው የሚያምረው ነው የምላችሁ። እነዚህ እንግዲህ መስራቾች ናቸው ከሚባሉት መካከል ነው። ጠቅላይ ሚኒስትራችንም አለ። እንግዲህ ቀጣዩ ክላስ ዘመናዊ የመጪው ጤና ተቋማት እንዴት ምን እንደሚመስሉ የሚያሳይ ነው። ቀጣዩ ክፍል እንግዲህ ወደ ፊውቸር ኤጂ ያየው ነው የመሰለኝ ሆነ ሳለ በቃ በጣም ስደመም ነበር። እንዳዩት ከሆነ ይሄ ምስሉ ላይ ያለው የምታዩት እያንዳንዱ ስለ ህልዝ የሚያወራው ይሄኛው ሲሽከረከር ነው። ይሄ ክቡ ባለበት ቦታ ላይ ተሽከርክሮ መሀል ላይ ሲሆን ይሄ ዲስፕሌይ ይሆናል ማለት ነው። የሚገርም ቴክኖሎጂ ነው። እዚህኛው ክፍል ላይ እንግዲህ ከቡና ማሳ እስከ ከብት እርባታ ምናምን የውሃ ማኔጅመንት ሁሉም ነገር እንዴት መሆን እንዳለባቸው ሴት አድርገው ዲስፕሌይ አድርገው ያስቀመጡበት ቦታ ነው። አትክልቶቹ ራሱ ያቸው እንዴት ደስ እንደሚሉ እንግዲህ በቀጣይ ያዩት የስማርት ሲቲ ሁኔታዎች ነውና አብዛኛው በኤአይ የሚመሩ እንትኖች አሉት። እንዲሁም ከሰው ጋር ሰውና ኤአይ ተጣምረው የሚጫወቱ እዚህ ጋር እንደ ጀግና ልጫወት ብዬ ሊበላሽብኝ ሲል ተረሳው ገና ሲያረገኝ ፔዳሉ ላይ ወጥቼ ስክሪን ላይ ያየው ለብ ረጋሉ ብዬ ልቤን ተፍቼው ነበር። ለማንኛውም ስክሪን ላይ የምታዩት ቦታ እንጦጦ በፊውቸር ወደፊቱ ዓለም እንትን ላይ የሚመስለውን ስትራክቸር የተሰራለት ስትራክቸር ይሄን ይመስላል ብሎ ነው ያሳዩት። እና ፔዳሉን ለብ ያረኩ ሞቼ ነበር። ይዩት ሳምበይን ተፍቼው ነበር እዚህ። እና እዚህ ከመጣችሁ ለሁለት መታችሁ ተጫውቱላለሁ። ከምንም በላይ ደግሞ ዲስፕሌይ አደራረግ ፕሬዘንቴሽን የሚባል ነገር አለና ፕሬዘንቴሽናቸው በጣም ጸድ ነው። እውነቱን ለመናገር ደስ ይላል። ብቻ መታችሁ ጎብኙ። ይሄ ቡና እንዴት እንደተገኘ የሚያሳይበት ክፍል ነው። እንግዲህ ያው ቡና እንደምታውቁት በካሊድ አማካኝነት ማለት በፍየሏ አማካኝነት የተገኘ እንግዲህ ፍየሎቹ ምን ስትል እንዳገኘችው ትጠየቅልን ብለናል። እየተደመምኩ ነው ያለሁት። አሁን ደግሞ ማሳያችሁ ባህላዊ እርሻ አስተራረሳችን እንዴት እንደነበር ዘጋ እንግዲህ እያንዳንዱ በቁጥር የተጻፉት እንዳለ
በቁጥር የተጻፉት ስማቸው ምን እንደሚባል እዚህ ጋር ተዘርዝሯል። ይኸው ቀንበሩ ይሁንና ሞፈርና ቀንበር ማበጠሪያው አለ። ዘመናዊነት ዘመናዊ እርሻ ሳይመጣ በፊት ኢትዮጵያ ላይ የነበሩ የኮንሶ ኤርከን አሰራር ነው የሚያሳዩና ቀደምት አባቶቻችን እርሻ ላይ እንዴት እንደነበሩ ጥበባቸው ምን ያክል እንደነበር የምናይበት ነው። ዲስፕሌው ግን አሪፍ ነው ያምር። እንግዲህ ቀጣዩ ክፍል ላይ የምንገባው የውሃ ኢነርጂ የሚል ክፍል አላቸው። እሱ ውስጥ ነው የምንገባው። እንደምታዩት ዲስፕሌው ራሱ ደስ ይላል። ብቻ አብራችሁን የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የተሻለ ነገር ለቀጣይ ይዘንላችሁ እንድንመጣ ኮሜንት ላይ ጻፍ አድርጉልኝ። በኤአይ የተዘጋጀ በእኛው ልጆች ያዘጋጁት የአኒሜሽን የፊውቸሩ የከዋክብት የሳይንስ በር እንዴት እንደሚመስል የምናይበት ቦታም አላቸውና መታችሁ ጎብኙ። ደስ የሚል ፋን በቃ በጣም ደስ የሚል ኤክስፒሪየንስ ይኖራቸዋል እላለሁ። ይሄ የአሁኑ አዲስ አበባ ወደ ፊውቸሩ ልንሄድ ነው። እንደ ካፒቴን ማን ነው እንደ ዶክተር ስትሬንጅ በለው አዲስ አበባ እንደዚህ ሆነ አስባችሁታል? እንግዲህ እንደምታዩት አንደርግራውንድ ውሃ ውስጥ ነው ያለ ነው፣ እያስጎበኘን ነው። እንደዚህ ነገር መኖሩ የሚጠቅመን ነገር የወደፊቱን ተነሳሽ እንድንሆን ሞቲቬት እንድንሆን ያደርገናል። እነዚህ ነገሮች ነው እንግዲህ የአውሮፕላን እና የጠፈር ቦይንግ ምናምን ይሰራቸዋል እና እነሱን አሁን እያየን የምንለው ነው። ትንሽ ላስመልክታችሁ ደግሞ ይህ እንግዲህ የምታዩት መንኮራኩራ ጠፈር ላይ ስትሄዱ የምትገኙ መንኮራኩራችን ነው የምትመስለው። ከምድራችን ርቃ ከሄደች በኋላ እዛ ጋር ለምታዩት ምድር ይታያል። ከዚያ በኋላ ውሃ የሚባለው ምድር ጥሎ ያለው የምታዩት ደግሞ ከምድር ከመነሳቷ በፊት ከጎንና ከጎን ሲሊንደሮች አሉ። እነሱ ናቸው ምንጥበው የሚወስዳት። ይህን ትመስላለች። ይሄ ውስጡ ነው፣ ውስጣዊ አካሉ ነው። ኦፕሬተሮች እንዴት ፊልም ላይ የምናያቸው አላ አፖሎ ምናምን አፖሎ የትባል ፊልም አለ። እሱ ታይታችሁ እንግዲህ የምታዩት አውሮፕላን ፕሮቶታይፕ የሆነች በጠቅላይ ሚኒስትራችን አብይ የተሰየመች አውሮፕላን ናት። ተመልከቷት። እንዲህ እቺ ኦል የተባለች ፊልሞች ላይ እንዲህ አሽከርከሯት ምናምን የምትነሷ አውሮፕላን ነች። እሷን እንግዲህ አይኔ በፊት ለፊት እያየኋት ያለሁት። ቆይ ላሳያችሁ ነው። ያው ግርማ ሞገሱ ታምር። እንግዲህ እንደምታውቁት ያው ኢትዮጵያ አንድ ያመረተችው አውሮፕላን አላት፣ የጦር አውሮፕላን። ልክ እንደዚህ ነው የምትመስለው። ፀሐይ ትባላለች። እንግዲህ ማታውቋት ካላችሁ እዚህ ብትኖር ደስ ይለኛል ባሳያችሁ። ግን አዲስ አበባ ሙዚየም የእንትን ሙዚየም ገብታለች። እንጦጦ ማነው ቤተመንግስት መሰለኝ እዛ ገብታለች እና እሷንም ያዋት ገና ነው፣ ገና አላለቀም። አምፊ ቲያትሩ እንትን የለም፣ እሱን እናያለን ገና
እስከዛ ድረስ አብራችሁ ቆዩ። ይሁ ተመልከቱ። it is art ጭንቅላታችሁን ጭምቅ አድርጋችሁ መሰሩት አርት ማለት ይሄ ነው። ሰዓት ኮሌክሽናቸውን ትይዛላችሁ፣ ልጥፍ ታደርጋላችሁ። በቃ እንግዲህ እየወጣሁ ነው። ሩፉ ላይ ደግሞ ያበደ ቪው አለ። ግን ዙሪያ ጥምጥም በስማ አንዴ መጥቼ ነበር እዚህ ነው። እንግዲህ የተባለለትን ቪው ለማየት ዝግጁ ነው። ይታል ኢትዮጵያ ውስጥ እንደዚህ አይነት ፋሲሊቲ መኖሩ፣ እንደዚህ አይነት ሙዚየም መኖሩ አሪፍ ነው። ለወጣቶች ያነቃቃቸዋል። የራሳቸውን ክሬቲቭ የሆነ ነገር ለመፍጠር ያበረታታቸዋል። ምክንያቱም ናሳን ተመልከቱት። ናሳ ላይ አሁን ብትሄዱ ያበደ ሙዚየም ያለው ሂስትሪያቸውን ነው የሚናገሩበት፣ የሳይንስ ግኝታቸውን እና በሳይንስ ግኝታቸው ውስጥ ምን ያክል አሪፍ ነገር እንደሰሩ የምታዩበት ቦታ ስለሆነ ለወጣቱ ለተተኪው ትውልድ ለህፃናቶች አሪፍ ኤግዛምፕልነትን ይዘዋል እና አሪፍ ነው። እንደዚህ አይነት ነገር መሰራቱ ይበረታል። በርቱ ይበል የሚያስበኝ ነውና እንግዲህ ቪውን እናይና ደግሞ እናወራለን። ዋው ኧረ ያበደ ነው ጋይስ። በስመ አብ ዩቲዩብ ይህን ነገር መመልከት አለባችሁ። የምር መምጣት አለባችሁ። ዛሬውኑ ነው። ምንም በቃ መስራት የለም። ዛሬውኑ መጣችሁ ዩቲዩብ። በስመ አብ እንግዲህ እንደምታዩት ከዚህ ጋር ሆናችሁ ሁሉንም ነው የምታዩት። ንግድ ባንኩ አለ፣ ሸራተን አዲስ አለ፣ የኩባ መናፈሻ አለ፣ ብሔራዊ ቲያትር በትንሹም ቢሆን ይታያል። ብቻ መታችሁ ማየት አለባችሁ ነው የምላችሁ። ዩቱማ አያችሁት። ለማንኛውም ቪው ደግሞ ያበደ ነው። በቃ እኔ ምን እንደምላልቅ ቪው ያበደ ነው። ባይዘው ህንጻ ሲገነባ ከቪው ጋር ሲሆን ጽድት ያለ ነው። እንዲሁ በትንሹ ሰርቬም አይደለም ሰርቬም ሩቅ ስለሆነ እሺ። ዩቲዩብ አሁን እንግዲህ ጻባው እየበረታች ነው። ሲኒማው የሚጀምረው 8 ተኩል ነው። ለማንኛውም ለኢንፎርሜሽን እንዲሆናችሁ 8 ተኩል ከዛ በኋላ 11 ሰዓት ምናምን እያለ የሚሄደው እና ቀደም ብላችሁ ትገኙ ከመሙላቱ በፊት ቶሎ ነው ሲባል ስለሰማው ነው እዛ ትኬት መቁረጫው እና ምን ልላችሁ ነው። አሁን 30 ደቂቃ ይቀረኛል። 30 ደቂቃን ትንሽ ናፕ ሳይሆን ትንሽ ረፍት ነገር እናድርግና እንገባለን። እንግዲህ ለእናንተ ብዬ ነው በዚህ ሀሩር በሆነ ፀሐይ ታያችኋል። ሀሩር በሆነች ፀሐይ መላጣይ ያንጸባረቀ ነው። ቻናል መላጣው ሄዶ ይቻላል እና ሰብስክራይብ አይገባኝም ይገባኛል። በሉ ሰብስክራይብ እያደረጋችሁ ሻም ደርሰናል። ሰው እየገባ ነው። እንዴት እንደሚሆን እንጃ። ገብተን ውስጥ ደግሞ ያለውን ነገራቶች እናያለን። አብራችሁን ቆዩኝ። ምን ተፈጠረላችሁ? ተሳስቼ ዜጎች ግብት እና ሌላ ጊዜ እንዳትሳሳቱ። የሴቶች እንደሚናገሩ በዛኛው በኩል ያለው የሴቶች ነው፣ በዚህ በኩል ነው ያለው። ስገቡ በስተቀኝ በኩል ያለው የወንዶች እንዳ እዚህ ጋር ተመልከቱ። የሲንግል ኑሮ ከጎንና ከጎን ጥንድ እንደሆኑ ተቸገርን ነው ማለት። እንግዲህ እንደምታዩት ቪው የሌለ ነው። ስክሪኑ ግድግር ከመሆኑ የተነሳ ምድርን ከላይ እያዩ ከውስጥ እያዩ ብቻ ብዙ ነገር ነው። በጣም ትልቅ ውስጥ ያለው ያበደ ጊዜ ብቻ። እሺ ዩቱብ
በስተመጨረሻም ጨርሰን ወጥተናል። ውስጡ ያበዱ ነገሮች አሉ። ምድርን በቃ ከላይ ሆነን ቃኘናት ነው ብላችሁ። ለማንኛውም እንዴት ነበር እናንተ? ኮሜንት ላይ እስቲ አስቀምጡልኝ። በስተመጨረሻም አብራችሁን ስለቆያችሁ ሁላችሁንም አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አዳዲስ ቦታ እንዴት ከፈለጋችሁ ኮሜንት ላይ ጻፍ አድርጉልኝ። የዛሬው ውላችን እንዴት ነበረ? ብቻ ከ10 ስንት እንደምትሰጡት ኮሜንት ላይ ጻፍ አድርጉልኝ። ለነበረን ጊዜ በጣም አመሰግናለሁ። ፒስ